በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አስገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ። እኔም በርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሐጌ ምዕራፍ 1 ከቁጥር 4 እስከ ቁጥር 8። የሕዝቡን መሰባሰብ እንጂ መበተን የማይፈቅድ አምላክ በስደት የሚኖሩ ክርስቲያኖች ይጽናኑባት ዘንድ የመሰረታት በአረቡ ዓለም በትንሿ ካታር የምትገኘው የዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን አመሰራረትና ዛሬ ያለችበት ሁኔታ። ከዛሬ 20 ዓመታት በፊት በኑሮ ገፊነት ሀገራቸውን ለቀው በአረብ ሀገራት ለሥራ ይሰደዱ የነበሩ ወገኖች በአብዛኛው ሴቶች እህቶቻችን ቀያቸውን ለቀው ረጅሙን ርቀት ሲጓዙ እንኳንስ የሚጽናኑበት ቤተ ክርስቲያን ማግኘት ይቅርና ስማቸውን ለውጠው ማኅተባቸውን በልባቸው ውስጥ ደብቀው አለባበሳቸው ከላይ እስከታች በጥቁር ሂጃብና ጥምጥም ሸፍነው ይኖሩ እንደነበር በገሃድ የሚታወቅ ትውስታችን ነው። በዚያ ከባድ ዘመን መጽናኛ ባልነበረበት ጊዜ በጥቂት ወንድሞች ስብስብ በ1992 ዓ.ም የመጀመሪያው ኦርቶዶክሳዊ ጉባኤ በካታር ተመሰረተ። ከምስረታው ጀምሮ እስከ 1996 ዓ.ም ድረስ በተለያዩ ቦታዎች ላይ በብዙ ድካምና እንግልት ጉባኤዎችን ሲያደርግ ቆይቶ በ1996 ዓ.ም ዛሬ ወዳለበት የግብፅ ኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘዋወረ። ጥቂቱን የሚያበዛ ባዶውን የሚሞላ አምላክ ማኅበሩን አስፍቶ ዛሬ ወደ 850 የሚጠጉ ምዕመናን የሚገለገሉበት ቤተ ክርስቲያን ሆኗል። ትናንት ብቻቸውን የሚሄዱበትን ሳያውቁ የተሰደዱ ምዕመናን ጋብቻቸውን የሚፈጽሙበት፣ ክርስትና የሚያስነሱበት፣ የታደሉት ወላጆች ደግሞ ልጆቻቸውን ለድቁና ያደረሱበት ታላቅ ደብር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን የቦታ ጥበትና የጊዜ ውስንነት ሳይገድባት ምእመኑ በመንፈሳዊ ሕይወቱ እንዲበረታ፣ ሕፃናቱ በሥርዓተ ቤተ ክርስቲያን እንዲታነጹ በምታደርገው ጥረት በ4 ትንንሽ ክፍሎች ዘርፈ ብዙ አገልግሎትን ትሰጣለች። ከአገልግሎቶቹ መካከል ጥቂቱን ለምእመናን በዙር የሚሰጥ ኮርስ፣ የሰንበት ትምህርት ቤት አገልግሎት፣ የአብነት ትምህርት ለሕፃናት፣ የበገና ትምህርት ለሕፃናትና በቤተ ክርስቲያኒቱ ተጠምቀው ለድቁና ክብር የበቁ ዲያቆናት የትምህርት አገልግሎት ትሰጣለች። ግን እስከ መቼ የራሳችንን ሕንፃ ሳንገነባ በሚል የምእመናን ቁጭት በብዙ ወንድሞችና እህቶች ትግልና ጸሎት በኃያሉ ልዑል እግዚአብሔር መልካም ፈቃድ በካታር መንግሥት በጎነት ለሕንፃ መስሪያ የሚሆነውን ቦታ ተረክባ ለዚህ ቦታ መጽናት ታላቅ አስተዋጽኦ በሚያደርጉት ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስና የተባበሩት አረብ ኤምሬቶችና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ አማካኝነት የመሠረተ ድንጋይ ግንቦት 24 2010 ዓ.ም ተቀመጠ። እግዚአብሔር ያሻገረንን ችግሮች መዘርዘር ሳያስፈልገን በረድኤቱ ያልተለየን አምላክ ምስጋና ይግባውና ግንባታውን ማስጀመሪያ የፍላጎት ውለታ ሌተር ኦፍ ኢንቴንት አርብ ጥር 7 ቀን 2013 ዓ.ም ተፈርሞ ከወራት በኋላ በመጋቢት 2013 ዓ.ም ግንባታውን ከሚሰራው ሕንፃ ተቋራጭ ጋር የመጀመሪያ ደረጃ የኮንክሪት ሥራ ውለታ ተፈጸመ። እንዲሁም ስራውን ከሚከታተለው አማካሪ መሐንዲስ ጋር በግንቦት 2013 ዓ.ም ውለታ ተደርጎ ረጅምና አዝጋሚ የነበረው ጉዞ መልክ መያዝ ጀመረ።
ከዓመታት ጥበቃና ልመና በኋላ በኃያሉ በእግዚአብሔር ቅዱስ ፈቃድ ሰኔ 16 ቀን 2013 ዓ.ም የግንባታ ሥራው ተጀመረ። ግንባታውም በ3 ዓመት ውስጥ ለማጠናቀቅ ዕቅድ ተይዞለታል። የምዕመኑ ደስታ፣ እልልታ፣ ጭብጨባ፣ ምስጋናው ዛሬም ድረስ በልብና በአእምሯችን ውስጥ የሚደመጥ ነው። ያም ቢሆን ግን ሁሌም ስጋት አለ። እንጨርሰው ይሆን? የምናስፈጽምበትን ገንዘብ የምናገኝበትን መንገድ እናገኝ ይሆን? ወይስ ተጀምሮ ይቀር ይሆን? ይህ ጭንቀት የካታር ምዕመናን የዘወትር ሸክም ነው። ሰሪው እግዚአብሔር ነው እናምናለን። እኛ ባሪያዎቹስ የሚጠበቅብንን እንዴት ነው የምናከናውነው? ዓለም ሁሉ እንደሚረዳው በአረብ ሀገራት የተሰማሩ አብዛኛው ዜጎቻችን የሚሰሩበት ሥራ ዝቅተኛ ነው። ያም ቢሆን ግን ምዕመኑ ሳይሰስት ይሰጣል። የአሰሪዎቻቸው ጩኸት፣ ከሰው ተፈጥረን እንደ ሰው ሳይቆጥሩ መስራት፣ ማባሪያ በሌለው መከራ ውስጥ ማለፍም ቢሆን ሳይበግረው የካታር ምዕመን የአቅሙን ለሕንፃ ግንባታው እጁን ይዘረጋል። እውነታው ግን ይህ ብቻ አይበቃም ነው። ስለሆነም ይህን ዶክመንተሪ ፊልም የምታዩ ውድ የቤተ ክርስቲያን ልጆች በያላችሁበት እግዚአብሔር ሰላሙን ያብዛላችሁ እያልን የጀመርነውን ሕንፃ ከፍጻሜ እናደርስ ዘንድ ዘወትር በጸሎት እንድታስቡን እየለመንን ይህችን ቤተ ክርስቲያን አቅማችሁ በፈቀደው መንገድ እንድትረዱንና አብረን እንድንሰራ በእግዚአብሔር ስም እንጠይቃችኋለን።